በቲክቶከሮቹ በነ ጆን ዳንኤል ላይ ሶሻል ሚዲያው እጅግ አወዛጋቢ ጉዳይን እየተመለከትን ነው። እኔ ግን የቲክቶኩ ማህበረሰብ በየተራ ተነስታችሁ መታችሁ ብትስሙኝ ራሱ አላምናችሁም። የምር ጆን ዳንኤል ትግሬ ነው። ትግሬነቱን አውቃለሁ። ተንኮል ብፈልግ መጀመሪያውንም ጆን ዳንኤልን አፈር ከድሜ ያስገባው ነበር። ፕሌን ውስጥ የሌለን ሰው ምን አርግ ልትለኝ ትችላለህ? ሕፃን ልጅ ነው እንዴ እሱ? ውረድ ሲባል መውረድ የለበትም። ስለዚህ መታችሁ ግን ዮኒ ማኛ ጆን ዳንኤል ስትል ከሱ ጋር የታሰሩት ምን ሆነው ነው? መልሱን እፈልጋለሁ። ለምን ነው ፎንቴ? ለምን ዋሽክ? በቲክቶከሮቹ በነ ጆን ዳንኤል አንዳንድ እየተላለፈ ያሉ የተለያዩ የሐሰተኛ መረጃዎች እየተሰራጩ ይገኛሉ። ነገር ግን ትክክለኛ መረጃውን ይዤላችሁ ቀርቤያለሁ። ከአንድ ዓመት በላይ የፈጀው የፍርድ ቤት ክርክር እሌኒ ክንፍ የተባለ ቲክቶከር ከክሱ ነፃ ነሽ ስትባል በነፃ ተሰናብታ እንደነበር እናሱ። 5 ቲክቶከሮች ተከሳሾቹ አውሮፕላን በማገት በሚል አንቀጽ ተሻሽሎ የመንግስት ሰራተኛን ባለመታዘዝ በሚል ወንጀል አንቀጽ ጥፋተኛ መባላቸውን መዘገባችን ይታወቃል። አሁን ላይ በሰፊው እየተንቀሳቀሰ ያለው በነ ጆን ዳንኤል ላይ በነፃ ተለቀቁ፣ ወደ ቤታቸው በሰላም ገቡ፣ የዛኑ ቀን ውጡ ተባሉ የሚል ሐሰተኛ መረጃዎችን ሲዘዋወር እናስተውላለን። ነገር ግን ጥፋተኛ ተብሎ የተያዘ ሰው በነፃ የሚለቀቅ የለም። ዛሬ በዋለው ችሎት ጉዳዩ ባጭሩ ወደ እናንተ አደርስላችኋለሁ። ይህ ረሃ ቲዩብ ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። በከፍተኛ ፍርድ ቤት አንደኛ ልዩ የወንጀል ችሎት ይታይ የነበረው በዛሬው ዕለት የነ ጆን ዳንኤል ጉዳይ እልባትን አግኝቷል። በቀረበባቸው ክስ ላይ አንደኛ ተከሳሽ ጆን ዳንኤል በሁለቱም ጥፋት የ1 ዓመት ከ4 ወር እስር ቅጣት ሲጣልበት፣ ሁለተኛ፣ ሶስተኛ እና 6ኛ ተከሳሽ ደግሞ የ8 ወር እስር ፍርድን ተወስኖባቸዋል። 4ኛ ተከሳሽ የ10 ወር ቅጣት ተጥሎበታል። እርሱም ዳዊት ድሪባ ሲሆን የ10 ወር ቅጣት ነው የተጣለበት። በመሆኑ ከአንደኛ ተከሳሽ ከጆን ዳንኤል ውጭ ያሉት ከፍርዳቸው በላይ መታሰራቸውን ከግምት ውስጥ በማስገባት ዛሬውኑ የእስር መፈቻ ይጻፍላቸው ሲሉ ፍርድ ቤቱ ወስኗል። ጆን ዳንኤል ያቀረበው የገደብ ጥያቄ ፍርድ ቤቱ ለሌሎች ያስተምራል በሚል ሳይቀበለው ቀርቷል። ለዚህም 1 ዓመት ከ4 ወር እስሩን ለመጨረስ ሲል ፍርድ ቤቱ ወስኖበታል። ጆን ዳንኤል 1 ዓመት ከ4 ወሩ ለመጨረስ 17 ቀን በኋላ እንደሚሞላው ታውቋል። ጆን ዳንኤል ከ17 ቀን በፊት ለመፈታት ማረሚያ ቤት ውስጥ የሚያሳየው ጸባይ ታይቶ ሊለቀቅ ይችላል። ሌሎቹ ተከሳሾች ግን ይህን 17 ቀን መጠበቅ ሳይሆን ከፍርዳቸው በላይ በእስር ስለቆዩ የዕለት ዕለት ከመውጣታቸው በፊት ወረቀቶችን፣ አንዳንድ የሚያስፈልጋቸውን መረጃዎችን አሟልተው መውጣት ስላለባቸው ያንን ነገር ካሟሉ በኋላ ወደ ቤታቸው ይሰናበታሉ። እናም ያገር ሰው ሶሻል ሚዲያ ላይ እጅግ አወዛጋቢ ጉዳይን እየተመለከተ እንገኛለን። ወገን ጆን ዳንኤል ተፈታ። አሁን በጣም አሳሳቢ ጉዳይ ጃኒ ከማን ጋር ነው የምትሆነው? በጣም አሳሳቢ ጉዳይ ነው እሱ። እንኳን ለቤትህ አበቃህ እንለዋለን። ግን አሁን ጃኒ ከማን ጋር ነው የምትሆነው ነው ትልቁ ጥያቄ። አሳሳቢ ጉዳይ በህይወቴ እግዚአብሔርን በህይወቴ ደስ ያለኝ ቀን ነው ዛሬ። በህይወቴ እንደ ዛሬ ደስ ብሎኛ ቀን እኔ ማዘር እቱ ኮን ብላትና እቱ ኮ ትሙት በቃ በጣም ነው ደስ ያለኝ ዛሬ። ለምን ነው ፎንቴ? ለምን ዋሽክ? ጆን ዳንኤል ለኔ ባለው ልትይ ነው? ጆን ዳንኤልዬ እንደዚህ ነው ስላለ ግን ዓመት ከምናምን ታስሮ 3 ቀን አይደል ሄድክ? ከነቀኑ እነግርሃለሁ 3 ቀን 4 ቀን 3 ቀን 4 ቀን ከዛ 3 ቀን 4 ቀን ማለት 3 ቀን ከዛም ግን በጣም ጠያቂውና ተመላላሽ እንደሆንክ አክት አድርገህ ስታወራ ላይቭ ላይ ሳቄ ይመጣል። አታስመስል። ምናልባት ምን ይታወቃል? አሁን ላይ ደግሞ የመጀመሪያው ቪዲዮ ሰሪ አንተ ነህ። እኛ እንኳን እዛ ፍርድ ቤት ቆመን ጋይስ
እኛ ፖስት ሳናረግ ጋይስ፣ እኛ ፖስት ሳናረግ እሱ ቪዲዮ ሰርቷል። እኛ ሳናወራ እኛ ምንም ነገር ሳንለቅም፣ ምክንያቱም ሆነን ለመናገር እዛ ጋር ባይዘዌ ፍራይዴዎች በጣም ምርጥ ልጆች ናቸው። በነገራችን ብላኪ አትወዳደርም። ከዛ ጓደኛ ወንድም በቃ ብላኪ ባይዘዌ ብላኪ የሚባለው ልጅ በኢየሱስ ክርስቶስም ጓደኛው እውነተኛ ጓደኛ ይስጣችሁ፣ እንደ ቱቱና እንደ ብላኪ አይነት። የምሬ ነው የምላችሁ፣ እግዚአብሔር ምስክሬ ነው። እና ፍራይዴዎች በጣም የሚገርሙ ልጆች ናቸው። ሌሎችም አሉ፣ በነገራችን ላይ ሌሎችም ጓደኞቹ አሉ። እኔ ስማቸውን ስለማላውቅ ነው፣ አሉ ብዙ አሉ። ግን ፍራይዴዎች በጣም የሚገርሙ ልጆች ናቸው። በጣም አስተዋዮች ናቸው። ጋይስ ያየሁትን ነው የምነግራቸው። ማንም ሰው ለፖስት አልቸኮለም። ማንም ሰው ፖስት ለማድረግ አልተሯሯጠም። እግዚአብሔር ምስክሬ ነው። እዛ የነበርን ሰዎች በአጠቃላይ ማንም ሰው ፖስት አላደረግም። በኋላ ነው ብላኪ ወታ መኪና ውስጥ ቪዲዮ የለቀቀችው። ማለት የነበረው ሞመንት በጣም ያስደነቅ። በቃ እውነት ለመናገር ይሄ ይሆናል ብለን አልጠበቅንም። እና እየተለቃቀሱ እየተጫጫው በቃ በጣም ነበር እዛ ጋ የነበረው። ውጭ ነው፣ ውስጥ ማንም የገባ የለም። በነገራችን ላይ እየተጫጫው ስላችሁ እንዴት ፍርድ ቤት ምናምን እንዳትሉ፣ ውጭ ነበርን እና በጣም እንትን ነበረ፣ ግርግር ነበር እና ማንም ስልኩ ላይ ኖቲስ ያደረገ ስለ ስልኩ ያወራ የለም። በዛ ቅስፈት የሆነ ሰው ደወለ፣ ተፈታ እኮ ሲባል ሩጦ ቪዲዮ ሰራ። ጋይስ ደግሞ እያለ ነበር። ኦ ማይ ጋድ ነው ፉቲ ግን በጣም አስመሳይ ነው። ጌታው ጂሰስ ጋድ ሄልፕ ሚ። እንደዚህ አይነት ጓደኛ እኔ በሴት ነው የማውቀው፣ በወንድ አላውቅም። ይህ መልካም ወጣት ብዙውን ጊዜም በእስር አሳልፏል። አሁን ላይ ከእስር ነፃ መሆኑ እንደ አንድ የሚዲያ ሰው ደስታችንን እነሆ እንላለን። በሌሎች የሶሻል ሚዲያ ሰዎች ላይ ያሉትን አወዛጋቢ ጉዳዮች ፍርዱን ለእናንተ ብያለሁ። አዲስ እናት ትክክለኛ መረጃን ስናቀርብላችሁ የነበረው የእናንተው ተወዳጁ ረሃችሁ ነው። ስለተከታተላችሁን ከልብ ምስጋናን እያቀረብኩኝ ሰብስክራይብ፣ ላይክ ኤንድ ሼር በማድረግ ላልደረሰው እናድርስላለን። በሌላ አዲስ ነገር እስከምንገናኝ ቻር ተመኘን።